ሰላም ሰላም፣ ይህ ሳቅ ስፖርት ነው። የክለቦቹ የባንክ አካውንት ክፉኛ ሳይመታ አይቀርም። ብቻ ውድ የሳቅ ስፖርት ተመልካቾች፣ ዛሬ በዚህ የክረምት የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች ኪሳቸውን ያራቆተ ማንም ሰው ያልጠበቃቸውን እጅግ ውድ አራት አዳዲስ ፈራሚዎችን አዝናኝ በሆነ መልኩ እንዳስሳለን። አብራችሁን ቆዩ። በመጀመሪያ ደረጃ ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ ያደረገው ዝውውር። ማግበስበስ መቼስ ልማዳቸው የሆኑት ቼልሲዎች አሁንም ከስህተታቸው አልተማሩም ማለት እንችላለን። በቀጣዩ ዓመት ቻምፒዮንስ ሊግም ጨምሮ የትኛውም የአውሮፓ መድረክ ላይ ባይጫወቱም እኛ ገንዘብ ማውጣት ካቆምን ሕይወት ትርጉም የላትም በማለት ለሞርጋን ሮጀርስ 117 ሚሊዮን ፓውንድ ሲከፍሉ ምንም ከኪሳቸው ያወጡት አይመስልም። ልጁ ምንም እንኳ በአስቶን ቪላ ቤት ጥሩ ቆይታ አሳልፎ የነበር ቢሆንም ነገር ግን በዚህ ዋጋ ሜዳ ውስጥ ለእግር ኳስ ብቻ ሳይሆን የቼልሲን ስታዲየም ሳር በየቀኑ እየመጣ ይከረክማል ተብሎ ይጠበቃል። ከዚህም ጋር በተያያዘ ቼልሲዎች አዲሱን አሰልጣኛቸው ዣቢ አሎንሶንን ለማስደሰት የባንክ አካውንታቸውን ፎርማት አድርገውታል እየተባለ ይገኛል። በሁለተኛ ደረጃ ኤሊዮት አንደርሰን። ሲቲዎች ጎረቤታቸውን ዩናይትድን በገንዘብ በማስደንገጥ 116 ሚሊዮን ፓውንድ ለኤሊዮት አንደርሰን መዥረጥ አድርገው ከፈሉ። ፎረስት ኪስ በማይነካ ዋጋ ከኒውካስትል የገዙትን ልጃቸው ሲቲዎች መጥተው የለንደንን ታወር እንደ መግዛት አደረጉት። ፔፕ ጋርዲዮላ ይህን ልጅ ሜዳ ላይ ሲያሰልፈው ኳስ እንዲያቀብል ብቻ ሳይሆን በዛውም ራሰ በራነቱን በውድ ቅባት እንዲቀባው ይታሰባል። ለካ ፔፕ ለቋል። ያው ተተኪውም ማሬስካ መላጣ ነው ብዬ ነው። ሳንድሮ ቶናሊ ከኒውካስትል ዩናይትድ ወደ ቶትናም ሆትስፐር። ኒውካስትል ዩናይትዶች ግን ምን ነካቸው? ባቢሎን ራሱ እንዲህ አልፈራረሰም። ቶትናምና ዋንጫ አይገናኙም ቢባልም ዘንድሮ ግን እየመጣው ይመጣል እንጂ ግድ ነው ብለዋል። ገንዘብ በማውጣት ዋንጫ ቢሳካማ ኖሮ 92.5 ሚሊዮን ፓውንድ ለቶናሊ መዥረጥ አድርገው ከፈሉ። ቶትናሞች ሻምፒዮንስ ሊግ እንኳን ሳይገቡ ይህን ያህል ሚሊዮን ሲያወጡ የክለቡ ባለቤቶች በየመንገዱ እባካችሁ ለቶናሊ የገዛንበትን ሳንቲም ጣሉልን እያሉ ይለምናሉ ተብሎ ይጠበቃል። ቶናሊም ሜዳ ላይ ሲሮጥ ኳስን ለመቀማት ብቻ ሳይሆን የቶትናምንም የባንክ ዕዳም ለመክፈል ጭምር ነው ተብሎ እየተነገረ ይገኛል። በአራተኛ ደረጃ ብራዚላዊው ብሩኖ ግማሬሽ። አርሰናሎች የሻምፒዮናነትን ክብር ለማስጠበቅ ምድረ ቋጣሪ ሁላ እየተንቀጠቀጡ 75 ሚሊዮን ፓውንድ መሃል ሜዳውን ለማለፍ የመግቢያ ቪዛ እና ፓስፖርት ይጠየቃሉ ተብሎ እየተሰከሰ ሊግ የዝውውር መስኮት እብደት ይህንን ይመስላል። ለመሆኑ ከነዚህ ውስጥ ይሄማ ጨርሶ ዋጋው አይደለም ክስረት ነው አሊያም ደግሞ አረ እንደውም ሲያንሰው ነው የምትሉት የትኛው ፈራሚ ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ። ሰላም።